እኔና ሔዋን ልንጋባ ነው። ከእናንተ የምንፈልገው ደግሞ ትልቁ ነገር ማለት ነው የትዳር ምክክር። እኔና እሱ እንመካከራለን፣ እናንተ ደግሞ ታግዙናላችሁ ማለት ነው። ሰላም ውድ ፋሚሊዎቻችን እንዴት ናችሁ? ጠፍተናል። ከዚህ በኋላ አንጠፋም። ዛሬ ግን የመጣነው ቦታውን ትንሽ አስፈቃቅደም ነው ገብተን ነው ለእናንተ። 2 ሰዓት ስንት ሰዓት ሆኗል? 2 ሰዓት ከ08 ከምሽቱ 2 ሰዓት ከ08 ሆኗል። ገና እሱ ፈረንሳይ ይሄዳል። መሽቷል። እኔ ሌላ ቦታ ነው የምሄደው። ጋይስ አብዛኛው አይታችሁ ለኔ ምከሩኝ። 10 ሰው 20 ሰው ያገባ ነው፣ ግን ምክር ነው የምፈልገው። ዩቲዩባችን አሁን ደግሞ ተናቃለን። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። በነገራችን ላይ ዛሬ ልናወራ የነበረው ሔዋን ካንቺ ጋር ላወራ እነሱ ያዳምጡ። እኔ ካንቺ ጋር ላወራ የፈለኩት ምንድነው ማውራት የምትፈልጊው ይመስለኛል? ወሬያችን ስለ ትዳር ነው። ያው ገልጬዋል፣ ስለ ትዳራችን ነው። ግን ምን አለ መሰለህ ስለ ትዳር ስናወራ አሁን አንተ እኔን ለማግባት ሬዲ ነው ወይስ አይደለም? ይሄንን መጀመሪያ አልገለም። ሔዋን ምን ጥርጥር አለው? ሬዲ ነኝ። ግን ያው ታውቂያለሽ ሁሌ እንትኔ ነው አንቺን እንትን እንድልሽ ማለት እንድልሽ ያልፈለኩ ነገር ያው የስራ ጉዳይ፣ የገንዘብ ጉዳይ አለመስተካከሉ ያ ነገር ነው አውቃለሁ። ግን አንድ ነገር ማወቅ አይ ዶንት ኖ ማለት እሱ ለትዳር አንተ ለትዳር ዝግጁ ነው የሚለውን ነገር እማቤቴ ምስክሬ ዝግጁ ነኝ። ምንም ነገር የለም። ችግሩ እኮ እሱ ነው እኮ እና ታዲያ ምንም ነገር ከሌለ እንዴት ነው ተገባ? እሰራለሁ እየሰራሁ እየለፋሁ። ምንም ነገር የለኝም፣ አንተ ምንም ነገር የለም። ሶኒ ነኝ ሊኖረኝ የሚገባው እንጂ አንቺ አይደለሽም። ስንት ዓመት ቆየ ነው? ኦልሞስት 2 ዓመት ሊሞላ ነው። ያ መስከረም ሲመጣ 2 ዓመት ሊሞላ ነው። ቀልድ አይደለም። ዩቲዩብ ከከፈተን 2 ዓመት ሊሞላን ነው ማለት ነው። ግን ዩቲዩብ ላይ ምንም አልሰራንም። ሲቀጥል ደግሞ አንተ እኔን ለማግባት በ2 ዓመት ውስጥ ምንም አይነት ነገር አላሳየኝም። ስለዚህ ከፍቶኛል። እሺ ይቅርታ አልኩሽ። አንዴ አስተካክላለሁ እኮ አልኩሽ። አንዳንድ ነገሮችን ትልበል፣ ግን ምንም እንደሚያስፈልጉ ግራ ገባኝ እኮ። ያው እንደጠየቅኩሽ ታውቂያለሽ። እና ጓደኛ የለኝም እና ጓደኛዬ እህቴ ምንም አንቺ ነሽ በቃ ማማከርሽ። እሱን ታውቂያለሽ። 2 ዓመት ምናምን አንቺም ጓደኛ የለሽ፣ እኔም ጓደኛ የለም። ብቻችን ነው ስንዞር የምንውለው፣ ብቻችን ነው የምንጣላው። ያ ግን ላይክ እኔ ይቅርታ አድርጊልኝና ቀለበት ራሱ ማሰር ከፈለኩ ማማከርሽ አንቺን ነው። ይገባል እመቤቴ። እና ምን ልልሽ ፈልጌ ነው፣ እወድሻለሁ፣ አከብርሻለሁ። በጣም ነው የምወድሽ የኔ ውድ ሚስት፣ የኔ አንደኛ የወደፊት ሚስቴ። እኔ ነገርኩሽ። በዚህኛው እኔ ልንገርህ፣ በዚህኛው ዓለም ባላገባሽ እንኳን ማለት ነው በዛኛው ዓለም አገባሻለሁ። በሞት ራሱ ድንገት በሞት አሁን በዚህኛው አገባሽም ይወርኩኝ እኮ አገባሻለሁ። ማን እኮ ምሳሌ ነው እየነገርኩሽ ያለሁት። እና ምን ልልሽ ፈልጌ ነው፣ እሺ ምን ነው የሚያስፈልገው? አንድ ወንድ ልጅ አንድን እንስት ቆንጆዬ እንስት ለማግባት ሲፈልግ፣ እሺ ሴት ሆነ አረብ ሀገር ተሰጥቼ ጓደኛ ነኝ። አሁን እንደ ጓደኛ አርጋ አሁን እንደ ጓደኛ ነው ማለት እሺ። ፍቅረኛ አይደለሽም? አይ ኖ ፍቅረኛ አለ አይደል? እኔ ልጠይቅ አምጣ ማይኩ። እሺ እኔ ልጠይቅ። ፍቅረኛ አለች፣ በጣም ትወዳታለህ እና እሷን ማግባት ትፈልጋለህ፣ ግን ምንም ነገር የለህም። እሷም ደግሞ ምንም ነገር የላትም ነው። ይሄው እኔ እንደ ጓደኛ የምትጠይቀኝ ከሆነ አንደኛ ደረጃ ጠንክሮ መስራት ይጠበቅብሃል። ሁለተኛ ደረጃ ደግሞ ማለት ነው በመጀመሪያ የሚያስፈልግህ ለእሷ ቀለበት ማድረግ አለብህ። ጓደኛ ነኝ እንዳትረሳው፣ መቀናቀር ነው አይቻልም። እሺ። እና በአንደኛ ደረጃ ለእሷ ቀለበት ማሰር፣ ምንም ይሁን ምንም የምታፈቅራት ከሆነ ቃል ኪዳን ልታስርላት ይገባል። ሁለተኛ ደረጃ ደግሞ የምታከብራት የምትወዳት እና ደግሞ በክብር ልታገባት የምትፈልጋት ሴት ከሆነች ሽማግሌ መላክ አለብህ። ሽማግሌ መላክ ደግሞ ከላክ በኋላ ያው የትዳሩ ነገር ሶኪ ለሁለት ተመካክራችሁ ምናምን አለ። ሽማግሌ ስትልክም ደግሞ አማክራት። ልጅቷ ደግሞ ጥሩ ልጅ ናት ማለት ከጓደኛ እየወጣች ነው። እውነት ነው፣ ጥሩ ነሽ። አይ ኖርማል ጥሩ ልጅ ልትወስድ ስለምትችል እንደ ፍቅረኛ አማክራት ባይ ነኝ። ማለት በቃ እንትን በል እስቲ ላግባሽ ፈልጊያለሁ ብለህ ከሷ ጋር ተመካከር። አሁን እኮ ይልሽ ላገባሽ ፈልጋለሁ ልላት ስል ደስ ይለኛል እኮ ማርያም ቢል እኮ የምትላት ችግር አውላታለሁ፣ ግን በተግባር አሳያት። ግን የምር አገባታለሁ፣ መቤቴ ምስክሬ አገባታለሁ። ግን አሁን ምን ያስፈልገኛል ከተባለ ቀለበት ማሰር አለብኝ። ያ ማለት ለቀለበት እስከ 60 እስከ 70 ሺህ ብር ያስፈልገኛል። አያስፈልግም ኖርማል። አይ ባይ ዘ ዌይ በነገራችን ላይ በብር እንዳትገመት እሺ። ማለት ትዳር ገንዘብ አይደለም ማለት 70 ሺህ ብር ምናምን ማውጣት አያስፈልግም። ባለህ ነገር ከሰጠሃት በኋላ ሲኖርህ የምታፈቅራት ከሆነ ፍቅርህ ትልቅ ከሆነ ሲኖርህ የወርቅ ቀለበት ልታደርግላት ትችላለህ። አርቴ ማድረግህ ዋናው ማሰብህና ቃል ኪዳን ማሰርህ ነው ብዬ አስባለሁ።
ሌላው ደግሞ ማለት ነው ትዳር ቀላል ነገር አይደለም። እንደ ጓደኛ ስመክር እንደ ትዳር ከባድ ነገር የለም። እንደ ትዳር ከባድ ነገር የለም ስል ባይዘው አንተ እያየ ያለው ሰርጉን እንደዚሁም ደግሞ ሰርግ ሊታይ ይችላል፣ ቀለበት ማድረግ ሊታይ ይችላል፣ ሽማግሌ መላኩ ሊከብድ ይችላል። ከዛ በኋላ ትልቁ ክብደት ግን እቃ ካላሟላችሁ ምን ካላላችሁ መኖሪያ ቤት ኪራይ በውሳት ተወደዋል። ያ ከሌለ ለእናንተ ገሃነም የሚሆነው ፍቅር ብቻውን ግን ታውቆሻል። ጓደኛ ስለሌለኝ ነው አንቺ እንደ ጓደኛ ሆነሽ እየመከርሽኝ ያለሽ። አውቃለሁ። አረ ሚስቴክ ኮለሽ ግን እንደ ጓደኛ እየመከርሽኝ ነው። አረ ጓደኝነት አይ ብሪስሊ ማለት ይመስለኛል መከራ አለብኝ አይደል እንዴ? ጓደኛ ይሁን አንቺ እኮ ሚስቴ ነሽ እና እንደ ጓደኛ ነው። እናንተ ደግሞ ታግዙኛላችሁ የምር ማለት ነው። ይሄን ቪዲዮ ምታዩ እስከ መጨረሻው አይታችሁ ምክር ለሁለታችን ለኔ ነው ሞር ላንቺ ሳይሆን እንደ ወንድ ነኝ ነው የምመከረው። አውቃለሁ እኮ ብዙ ነገር ግን ልንገርሽ እኔ እናቴ አውቃለሁ ብዙ ነገር ወንድ ልጅ ነኝ ብዙ ነገር ማሟላት አለብኝ። ግን እኔ መቤቴ ምስክሬ ነው ያንን ላሟላበት የምችል ሞራል እንደሌለኝ ሞራል አለኝ ግን እኔ እንጃ የሆነ ካጠገብሽ አይዞ ሚሊስ ያስፈልጋል። እኔ እኮ እኔም አለሁለትና በጣም ነው የምወደው ከጎኑ ለመሆን ዝግጁ ነኝ። እናንተም ደግሞ በሀሳብ በምክር አብራችሁ ብትሆኑ አም ሃፒ የምር ግን ማለት ነው ከእናንተ ኮሜንት ፈልጋለሁ። ምክንያቱም ለሱም ለኔም የሚሆን ጥሩ ምክር ከእናንተ ፈልጋለሁ። አይታችሁት እንድታልፉት አልፈልግም፣ ሙሉ እንድታዳምጡት ነው። ይሄ የህይወት ዋጋ ነው የኛ ማለት ነው። እያንዳንዱን ውላችንን ምናችን እያንዳንዱ ነገር ከዚህ በኋላ አሳያችኋለሁ። እንደዚሁም ደግሞ ለሱ ትመክሩታላችሁ። እኔ ደግሞ ሌላው ከባዱ ነገር የምለው እቃ ማሟላቱ ላይ ነው። የምሬ ነው እቃ ማሟላቱ። እሺ ከጓደኝነቱ ልውጣና እሺ ከጓደኝነቱ ውጭና እኔ ልንገርሽ። እሺ በፊት እኔ ምን ነገር ፈልገው ነገር አለ። እሺ ነገር የጋብቻችንን ቀን ምናምን አሁን የምንወስነው ነገር አይደለም። ወደፊት እግዚአብሔር ያውቃል ማለት አንተ እንዳልከው እስከዚህ ድረስ የምንለው ነገር አይደለም። እግዚአብሔር ነው የሚያውቀው። ግን ደግሞ እንደ ሪያሊቱ አዳሚ እኔን ያን ያህል አላቆየኝም። ገና 2 አመታችን ነው። እስቲ ከ2 አመት በላይ በፍቅር የታሳሰራችሁና በተስፋ አሁንም ድረስ ፍቅረኛችሁን እየጠበቃችሁት ያላችሁ ወይም ወንዶችም ሆናችሁ እሷ ቆይ እያለች ከ2 አመት በላይ የቆያችሁ ካላችሁ ኮሜንት ላይ እኔ ትሉልኛላችሁ። እና ደግሞ ምን አለ አዳሚ በዚህ አጋጣሚ ፋዘር አያውቅምና ይሄንን ቪዲዮ በእርግጠኝነት የሆነ ቀን ማየት አይቀርም አቢ እና እንዴት እንደሚንከባከበኝ ያው ምስክር ነው። ገና ሳንጋባ እያለ ነው። እና ማዙካ ደግሞ ያው ታውቂያለሽ አይደለም ምን ያህል ለኔ እንደሚጨነቅ ምን ያህል ለኔ እንደሚያስብ ከፈረንሳይ ድረስ እዚህ ድረስ መጥቶ እኔ ትሪት ለማድረግ የሚያደርገውን ነገር ሁሉ ነገር ታውቂያለሽ። በጣም ነው የምወደው እና ደግሞ የኛን ነገር ስለፈቀድሽልን በጣም እናመሰግናለን። ሌላው ስለ ትዳራችን እግዚአብሔር ባለው ቀን ሀሳብ ነው የትዳራችን እያሰብን ነው። ግን ካሁን በኋላ ነው አስቤያለሁ። ስፋርለችም እኔ ምንድነው ያሰብኩት ጋይስ ካሁን በኋላ ግን ይቅርታ አድርጊልኝ ዩቲዩብ እና ቲክቶክ ነጥቅሻለሁ፣ ብሎክ አድርግሻለሁ ከኛ አካውንት። እስማማለሁ አያለኝ ነበር አልሰራሽ። ከእናንተ ጋር መመካከር እፈልጋለሁ እና እኔ እሰራበታለሁ። ከእናንተ ጋር መመካከራለሁ። በደንብ ታግዙኛላችሁ፣ ትረዱኛላችሁ ምናምን በቃ ኤኒ ታይም ታግዙኛላችሁ። እኔና ሔዋን ልንጋባ ነው። ከእናንተ የምንፈልገው ደግሞ ትልቁ ነገር ማለት ነው የትዳር ምክክር። እኔና እሱ እንመካከራለን፣ እናንተ ደግሞ ታግዙናላችሁ ማለት ነው። ሶ ገብታችሁ ከእናንተ የምንፈልገው እኛ ልንጋባ ነው፣ ትመክሩናላችሁ። እንደዚህ አድርጉ እንደዚህ ምናምን በቃ ብዙ ኤቭሪቲንግ ብዙ ነገሮች አናውቅም። የትዳር ተሞክሮ ስለሌለን ነው ይሄንን ያላችሁ ሰዎች ኦብሌሲ ያላችሁ ሰዎች የትዳር ተሞክሮ የነበራችሁ ሰዎች ረጅም ጊዜ የቆያችሁ ሰዎች ለኛ ብርታት ሁኑ፣ ኃይል ሁኑ። ምንም አይነት ነገር የለንም እና ከስር እስከ መሰረቱ ማለት ነው ለመሮጥ የምንዘጋጅ ወጣቶች ነሶ በምክራችሁ ቪዲዮአችንን ሼር፣ ሪፖስት፣ ሰብስክራይብ ዩቲዩባችንን ያረጋችሁ ቲክቶኩን በተቻለ መጠን ፎሎ ያረጋችሁ 200 ሺህ ባጭር ጊዜ እንጋባለን፣ ትልቅ ደረጃ እንደርሳለን እና ደግሞ የሁለት ወንድ ልጆች እናት አረጋታለሁ ብዬ አስባለሁ። የሁለት ወንድ ልጆች እናት ነው ማረጋታለሁ። አንተ አፈር እና ደግሞ ሰዓቱ ሄደ ጋይስ። አንቺ ተኩል ሆነ 2 ሰዓት ተኩል ሆነ። ፈረንሳይ ነው የሚሄደው እንዴ? አንተ ላሳያችሁ ፎቶ አርግዣለሁ ስልኮ ህዝብ ይብነት ነው የሚመስል ትቀንታለህ። አርግዛለች ምዬ ይኸውልሽ፣ እንደዚህ አይነት ነገር የለም።
ገና የፍቅር ቦታው ላሳያቸው ወይ ሌላ ነገር ነው መጀመሪያ ላውራ። እሺ እንደዚህ አይነት ነገር የለም፣ ምንም አይነት ነገር የለም። ይሄን ነገር እንዳትረሺ። እያወራሽ የፍቅር ግንኙነት ላይ ማለት ነው። እሺ የፍቅር ግንኙነታችን ውስጥ ምንም አይነት ነገር አይኖርም። የሰው ልጅ ሳይጋባ ምንም ነገር ማድረግ አይችልም በሚለው ነው ማምነው። ስለዚህ ቦታው በጣም ደስ የሚል ቦታ ነው ያለውት እና ለትዳራችን ሰፖርት እና ባይዘው ማለት ነው። ፍቅራችሁን የቆያችሁት አዳምና ሔዋንን እንወዳችኋለን። በአዲስ ቪዲዮ እስክንገናኝ ድረስ ባይ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። እንወዳችኋለን። ቻው።